አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ሰላም ብያለሁ። ሰላማችሁ ይብዛልኝ ያላችሁበት። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ሙቀቱስ? ደህና ናችሁ? ደህና እየሰራችሁ ነው ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ለቻናሌ አዲስ የሆናችሁ ልጆች ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንዲሁም የሁል ጊዜ ተከታታዮች ደግሞ ላይክ እያደረጋችሁ ቪዲዮን እያያችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶች። በታማኝ በቅንነት እና አዲስ ሰብስክራይብ የምታደርጉ ልጆች ደግሞ እንዲመለስላችሁ የምትፈልጉ ልጆች ቪዲዮ ስር ኮሜንት አስቀምጡልኝ። መልሽት ብላችሁ ሀሳብ አስተያየታችሁን ከጻፋችሁ በኋላ እመልስላችኋለሁ ውዶቼ። ሰብስክራይብ ስታደርጉኝ ቪዲዮ እያያችሁ ሰብስክራይብ ያነሳብኝ ስለሆነ እና ደግሞ ካልታየ እይታ ከሌለው ሰዓቱን እየቀነሰው ነው የሚሄደው። እንኳን ሊጨምር የኛ ሁል ጊዜ እየወጡ ማውራትና መለፍለፉ መውጣቱ ትርጉም የለውም በእይታ ካላገኘልን ማለት ነው። እና ያያችሁ እናንተ የእኛን ተስፋችን የምታሳድጉት ብዬ እላለሁ ውዶቼ። እና ደግሞ እናንተ የማይመቻችሁ እና እንትን የማይላችሁ ከሆነ ሁለት ደቂቃ እያያችሁ ላይክ አድርጋችሁ ሀሳባችሁ አስተያየታችሁን ጽፋችሁ እንደዛ እለፉ ወደሚመቻችሁ ቪዲዮ ማለት ነው። እኔ ደግሞ ለማተባበር ያህል እንደዛ እያያችሁ እላችኋለሁ ውዶቼ። እና ስራም እየፈለጋችሁልኝ እኔም በጣም ነው የደከመኝ። አሁን ምንም አይነት አይዲያ የለኝም። ራሱ ካሜራውን የቀረብኩት ሊብ ላይ ወጥቼ ወዲያው ነበረ። ወዲያው ገና እየወጣሁ ነው፣ ብዙ አልቆየውም። በጣም ነበር የደከመኝ። 3 ሰዓት ነበር የተቀመጥኩትና ሊብ ላይ በጣም ነበር የደከመኝ። እማወራው ሁሉ ምናምን ግን ሊብ ላይ ሰርተሽ ስትወጪ ቪዲዮ ሰሪ ምናምን ብለውኝ ስላሉ ሰዓቱ እየቀነሰብኝ ለዛ ነው ደግሞ አዲስ ስለሆንኩ ማለት ነው። ሰዓት እየቀነሰብኝ ቪዲዮ በየነጋው ስሪ አሉኝ። ምን ይዤ እንደምቀርብ ደግሞ ግራ ገባኝ። እስኪ ዝም ብዬ ለሞክረው ብዬ ገባሁኝ እላችኋለሁ። እና በጣም ደክሞኛል። እናንተም እየገባችሁ ተደማመሩ፣ ደምሩኝ እና ዩቲዩብን ሳስበው ቀለል አድርጌ እንደ ቲክቶክ ነበር የመሰለኝ። ከገባሁበት በጣም ከባድ ነው። አንድ ነገር የሰው ነገር መቀላቀል አይቻልም። ሀሳቡም የኛው፣ እኛም እኛው፣ ወሬያችንም የኛው፣ ሁሉም ኖርማል የሆነ ነገር ብቻ። የሰው ድምፅ የሰው ነገር መረከብ አይቻልም። አንዳንድ ጊዜ ስራ በበዛብን ሰዓት እኮ አንዳንድ ነገር ለቆ እንትን ለማለት አይቻልም። ደግሞ አንድ ቀን ቪዲዮ ሳንሰራ ካደርን ሰዓቱን ይቀንሰዋል። ሰዓቱ ካልሞላ ደግሞ እኛ 4000 ሰዓት ነው። ሰብስክራይቡ ቀላለሁ፣ በየቦታው መሰብሰብ ይቻላል። ሰዓቱ ነው ከባዱ። እና ሰዓቱ ደግሞ የሚገኘው በእይታ ነው። ስታውልን ቪዲዮ ስታውልን ሰዓት ይቆጥርልናል ማለት ነው። ለእኔም ይቆጥራል ማለት ነው። እንደዛ ለማለት ነው። ለእኛ የምላችሁ የኔው አይነት ሰዎች ስላሉ ለሁላችንም። ለማንኛውም እንደዛ እያደረጋችሁ እያያችሁን በቅንነት ሰብስክራይብ ማድረጉን ቪዲዮአችንን መውልን የመሰላችሁንም ደግሞ መልካም ሀሳባችሁን አካፍሉ እንላችኋለሁ ውዶች። እና አሁን ድምፁን እየረከብኩት ነው። አሁን የመጀመሪያ የሰራሁበት ቪዲዮ ድምፅ አይደለም። መጀመሪያ ብዙ ድምፅ ገብቶ ነበር ከቤት ስለሆንኩ ማለት ነው። እና ያንን አጥፍቼ ነው አሁን ሌላ ድምፅ እየረከብኩበት ነው። ድምፁ ሌላ እየረከብኩበት ነው። ያን ጠፍቶብኝ ማለት ነው። እና ይሰራም እና እስኪ ተከታተሉን ውዶች። ይህን ይመስላል ነው የምላችሁ ሀሳቡ። ለማለች አካዘለ የገብቼ ነው
እና ኑ እናንተም ከፈለጋችሁ ኑ ተቀላቀሉን። አብረን እንበድ ነው የሚባለው። ማደጉን እንኳን ስናድግና ስንቀምሰው ደግሞ እንላለን። አሁን ማበድ ነው ማበር ነው። በየቦታው እየሄዱ ሰብስክራይብ አድርጌ ነው እንግዲህ እናትን ብትገዢ የትም ብትገዢ ደምሪ ነው በቃ። እንደዛ ስለሆነ ያው ለአሁኑ ማበድ ይሉታል እና እንበድ እላቸዋለሁ ውዶች። ተቀላቀሉን እና ተርኪብ ነው ድምፄ። አሁን ቪዲዮ የመጀመሪያው የራሴ ቪዲዮ ቢሆንም አሁን ተርኪብ እያደረኩት ያለሁት መጀመሪያ ብዙ ሰው ድምፅ ስለገባብኝ ነው። ያንን ለማጥፋት ስለው አብሮ ላይሄድ ይችላል ራሱን ማወራውና የማረገው እንቅስቃሴ ማለት ነው። ምክንያቱም ሁሉም ብቻ ነበር የሰራሁት። ዘጠኝ ደቂቃ ነው። 9 ደቂቃ ቪዲዮ የምሰራው የግድ ነው። 8 በላይ ነው ያሉ የሚባለው የሚሉት ነው የሚባለው እና ስለዚህ የሚያመጣሁትና ያመጣልኝ ሀሳብ የለም እንዲያልኳችሁ ስለደከመኝ ማለት ነው። አላሰብኩበትም። ኢንሻአላህ እየሻሻለ ለማንኛውም ወደፊት እንቀርባለን። ለአሁኑ ደግሞ ይሄን ይዘን መጥተናል እላቸዋለሁ ውዶች።